እናቴ ኡኡ ብላ ጮኸች። እንዴት ዋት ትሰርቃለች፣ በጣም ተዋሻለች። በኢየሱስ በትምህርቷ በጣም ሰነፍ ናት። ጭራሽ አሁን ደግሞ ከአራት ወንዶች ጋር የፍቅር ግንኙነት አላት። ደብዳቤ ይጻጻፋሉ። ሄይ ጋይስ ተመልሰን መተናል። ሄይ እንዴት ናችሁ? ያለፈውን ቪዲዮአችንን እንደወደዳችሁ ተስፋ እናደርጋለን። ወደ ዛሬ ስቶሪ እንግባ። አሪፍ ስቶሪ ቪዲዮ ላይ ያላችሁን አስተያየትም ኮሜንት አድርጉልን። በታሪኩ ላይ ብቻ ሳይሆን ሰው ደግሞ ታሪክ የሚልክልን እኮ በዚህ ማለት ነው። አንድ እንድንማርበት ነው፣ ሁለት ደግሞ ፐርሰናል የሆነ አይዲያ እንትናችንንም እንድንናገር ነው አይደል? ስለዚህ ዝም ሲባሉ ደግሞ ስቶሪ ላኩት ሰዎችም እኮ ያው ስቶሪያቸውን አካፍለው ዝም መባል ይደብራል። እኛ ደግሞ የግላችን እውቀት ኖሮ ምናምን አይደለም እንደው የተሰማንን ነው እንጂ እውቀት ኖሮን ወይ ደግሞ አይደለም ብዙ ወሬ ስናወራ በነገሽ አያዩትም። ላጥ ነው ያርጉት። ወደ ስቶሪ እንግባ። በቃ ወደ ስቶሪ እንግባ። እሺ አማክሩኝ። እናቴ ከገጠር መጣ በስንት ስቃይ አልፋ ተምራ ስራ ሰርታ እኛን ወልዳ 3 ሴቶች ነን። ሁላችንም በክብር አግብተን ወተናል። ቤተሰቦቿ እንዳትማር ቢፈልጉም ሰው ቤት ተመላላሽ እየሰራች ተምራ በጸሐፊነት ተመርቃ አግብታ እኛን ወልዳለች። እናቷ ማለት ነው። እኔም ባለፍኩበት መንገድ እንዳያልፉ ብላ 3 የዘመድ ልጆችን አምታ ከኛ እኩል ተምረው ለቁም ነገር በቅተዋል። ቀጥላም ሌሎች የዘመዶቿን ልጆች አምታ ልጆች አመጣች። ችግሩ ከዚህ በኋላ ነው የመጣው። ድሮ እኛ ድሃ ምንባል ነበርን። ድሃ ብንሆንም ሁላችንም እጅግ በጣም ጨዋና በጨዋነት አድገን በቤተክርስቲያን ስርዓት አግብተን ነው የወጣነው። ኑሯችን ተቀይሮ ቤተሰቦቼ ሀብታም ከሆኑ በኋላ የመጡት የዘመዶች ልጆች ፍጹም ከኛ በተሻለ ትምህርት ቤት የኛ ክፍል ለነርሱ ሆኖ ጸዳ ባለ ኑሮ ነው የሚኖሩት። ከሁሉም አንዷ ትንሿ በ5 ዓመቷ ነው ወደ አዲስ አበባ የመጣችው። የቤቱ የመጨረሻ ልጅ ናት በሚል እጅግ በበዛ ምቾት ነው ያለችው። የግል ትምህርት ቤት ትማራለች። የምትፈልገው ሁሉ ተሟልቶላት ብትኖርም በጣም ስርዓት አልባ ሆነችብን። እኛ አግብተን ወተናል። ቤት ስንሄድ የምታደርጋቸው ነገሮች ፍጹም ከኛ አስተዳደግ መንፈሳዊነት ጋር አይሄዱም። ትሰርቃለች፣ በጣም ተዋሻለች። በኢየሱስ በትምህርቷ በጣም ሰነፍ ናት። እናቴን በስህተት እንኳን አታግዛትም። ማለት መኝታ ክፍሏን እንኳን አታነጥፍም። ደግሞ ምን ይባሰባና በጣም መከርናት ልጅ ናት ብለን 12 ዓመቷ ነው። አሁን ቁመቷ ረጅምና ቆንጆ ናት። ጭራሽ አሁን ደግሞ ከአራት ወንዶች ጋር የፍቅር ግንኙነት አላት። ደብዳቤ ይጻጻፋሉ ተብሎ ትምህርት ቤት ልትባረር እናቴ ጠርታ አስፈረሟት። አስፈረሟት። እናቴ ኡኡ ብላ ጮኸች። እንዴት ዋት በልጆቼ ያላየሁትን ስቃይ በዚህ ልጅ አየሁ ብላ ብትመክራት አልሰማ አለቻት። ፋይሬጅ ይሆናል ብለን ብዙ ነገር አስረዳናት። ለወር አበባ እንኳን አልደረሰችም። ጭራሽ ሲጀመር 12 ዓመት ሆኖ ፋይሬጅ ይሆናል ብለን የሚለው ራሱ አያስማማኝም። በ12 ዓመት ፋይሬጅ አለ እንዴ? 12 ዓመት እኮ ማለት እኮ ቲኔጀር አይደል? ኖ ቲኔጀርስ እና ፋይሬጅ ቤት ይገባል። ቲኔጀርስ እና ፋይሬጅ ግን ልዩነት አለው ብዬ ነው የማስበው። በደንብ ፋይሬጅ እኮ ማለት እኔ የማስበው 15 ዓመት 16 ዓመት ፋይሬጅ 18 ዓመት ድረስ 16 17 18 12 ዓመት ሆነ እኮ እና በ12 ዓመት እና ታዲያ በ12 ዓመት ፋይሬጅ በ12 ዓመት እኮ ማለት እኮ 5ኛ ክፍል ወር 6ኛ ክፍል እና በ6ኛ ክፍል ፋይሬጅ አለ። ህፃናቶች ናቸው በጣም ሲቀል ጨርሰው እስቲ ፋይሬጅ ይሆናል ብለን ብዙ ነገር አስረዳናት። ለወር አበባ እንኳን አልደረሰችም። ወደ ገጠር ቤተሰቦቿ ጋር ብንወስዳት አትኖርም፣ ጠፍታ ትመጣለች። እዚህ G+3 ቤት ውስጥ መኖር ለምዳ መብራትና ውሃ የሌለበት አትኖርም። ትምህርት ይዘጋና ጸበል ልንወስዳት አስበናል። በዛው ለልጆች የሚሆን ሳይካትሪስት ካለ
አድራሻ ጠቁሙኝ። እናቴ በሽተኛ ሳታደርጋት መፍትሄ ስጡኝ። እቺ በጣም ታሪከኛ ነች። እኛም ሴት ልጆች አሉን ከመስመር እንዳትወጣ መፍትሄ። ኦኬ እኛም ሴት ልጆች አሉ ነገ በኛ እንዳይደርስ ግን ማለት ነው። በጣም 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 ልጅቷ አንደኛው እድገቷ ኦቨር ነው ከእድሜዋ በላይ 12 ዓመት ልጅ ፋይሬጅን ብለው ሊያስተባብሉት የሞከረው ሙከራ እኔ አልተቀበልኩም። ምክንያቱም በ12 ዓመት ፋይሬጅ አይ ዶንት ኖ ያሁን ጀነሬሽን በ12 ዓመቱ ፋይሬጅ ውስጥ የሚገባ ከሆነ አይ ዶንት ኖ እንጂ ግን እኮ የኛ ጊዜና ያሁን ጊዜ አንድ አይ ኖ በየአመቱ ልዩነት አለው። ግን ደግሞ በምንም ተአምር 12 ዓመት ፋይሬጅ ሊሆን አይችልም። አትሊስት 14 ዓመት ልሰድሽ 12 ዓመት ማለት 5 ዓመት እናትየዋ ለምን ምን አቃጠላቱና በሽታ ላይ ግን ማለት ነው ምን አለ መሰለሽ በዚህ አጋጣሚ በወግ ከኛ ጋር ስም እናመሰግናቸው። ምክንያቱም እንደዚህ አይነት ቤተሰብ የለም። አመቶ ይኛል ማለት እኔ ባለፍኩበት አታልፊም ብሎ አመቶ ምን እንደዚህ አይነት መተሳሰብ ቢኖር እኮ ሀገራችን ነው በደረሰ ማለት የተቸገረ መንገድ ላይ የምናያቸው የሚለምኑ የሚሰቃዩ ህጻናቶች አይኖሩም ነበር። በዚህ ልክ ማለት ሁሉም ሰው ቤተሰብ እኮ አለ። ደግሞ የሚገርምሽ ነገር ሁሉም ሰው አሪፍ ቤተሰብ አለ። ከጀርባ ሲተና ያጉሩ ያክስና አሪፍ ነገር ላይ ያለው ሁሉም ደሃ ሊሆን አይችልም እኮ። ግን ምንድነው መተሳሰብ የለም፣ መተጋገዝ የለም። አንዱ ለአንዱ የሚያስብበት ዘመን አይደለም ያለ ነውና በዚህ ዘመን ደግሞ አንቺ እንደዚህ ተቸግረሽ እኔ ባለፍኩበት አታልፍም ብለሽ አመተሽ G+3 ቤት ፕላስ የግል ትምህርት ቤት እያስተማሯት ቀብጣልሽ ተበዛለኝ እንደዚህ ያረጋቻቸው ታግሰው ሁላ በቃ ወደ ሀገሯ እንላካቱ ላላሉም እኮ ሳይካትሪስት ወይ ጸበል ብሎ ያስቡላታል። እና ወይ እግዚአብሔር ይዋርካችሁ እውነት አይደል? በጣም አሪፍ ሰው ናት ይሄን ማረቋ በጣም እውነት። ግን ልጅቷ አሁን ትምህርት ሊዘጋ ነው ረዱ ለማመጣት ገጠር ለማስ አሁን ክረምት ሊዘጋ ነው ደግሞ ትምህርት ሊዘጋ ነው። እቺን ሁለት ወር ሄዳት ይው ያለ መብራት ያለ ውሃ ምናምን ገጠር ውስጥ እንዴት እንደሚኖር አንደኛው መስልሽ 5 ዓመቷ ነው የመጣችው። 5 ዓመቷ ነው የመጣችው። ተረስቷለች ያንን ማንነቷን። ያው ያተስታውሰው 5 ዓመቷ ማታ። ስለዚህ ይሄም ህይወት አለው የሚለው ማየት አለባት። አሁን ሁሉም ህይወት ይመስላታል። ታመሰግን ምናልባት አሁን ግን ከገጠር መምጣቷን አታውቂ ይሆን እንዴ? ታውቂያለሽ። ግን ደግሞ ምን መሰለሽ በቃ አቅብጧታል። ፕላስ ደግሞ ማቅበጥ ብቻ እኮ አይደለም። በ12 ዓመትሽ አንቺ ማን ስለሆንሽ ነው 4 ወንድ ጋር ወንድስ እንዴት ልታቀቻለች ራሱ በ12 ዓመት አሁን ኢየሱስ ወጋኔ እቺ እኮ ነገ 16 ዓመት ምናምን ስትደርስ ታመጣላችኋለች ልጅ። እቺ አሁን ነገ ማርያም ሁለት ነው የምመጣው። ለምን አትይ በ12 ዓመትሽ 4 ወንድ ጋር 4 ኤክስ ያላት ሰው ናት። ረዱ 4 ኤክስ ያላት ሰው ናት እና ኧረ እናትዬ ምን በወጣት እናንተን ትላለች ሰቀያለች ውሰይባት ተጥፋና ቲያው አንዳንድ ጊዜ ተደረገላትን ነገር ማመስገን አለባት። ፕላስ ደግሞ ዲዲዬ ምን አለ መሰለሽ ነገች ስትበላሽ አመጣው አበላሽቷት እኮ ነው የምትባዩ ገጠረን። ኧረ ለምን ወስዶ ያሳደጉላቸው ማሳደጉ ብቻ እኮ አይደለም የራስ ልጅ ስላልሆነች በደንብ ስላለው ዛፍ ነው ያበላሽቷት። እሷም እኮ ብላለች እኮ ስማችንም እንዳይጠፋ ስላሳደግና ብላለች። እቺ አሁን እነሱ ከያመጣት ረዱ ራሷን ጠቅማ ቤተሰቦቿን እንድታግዝ ነው እንጂ ተንዘላዝላ እንድትወርቅ አይደለም ማለት ስንት ቤተሰብ አለ ይሄን እድል ያላገኘ ገጠር ውስጥ ቁጭ ያለ እንዴ በጣም መማር የሚፈልግ በጣም ብዙ ሰው አለ። እዛ ደግሞ እንዴ ተደረገለት አውቆ አመስግኖ ስነ ስርዓት ይዞ ይኖራል። ደግሞ እቺ መነሻዋን ሳትረሳ አድጋ እናት አባቷን ገጠር ያሉትን አምጣ ማሳለፍ ነው ያገባች። ለመጣች አሁን ምን ያደረገ አንዳንድ ጊዜ ችግርን ካላየሽ እሱን ነው የምልሽ እንትን አትይም። ስለዚህ ሄዳ ትግባና ገጠሯ ተጠፋችም ትጥፋ። የሚገርምሽ ነገር ታውቀጣፋለች። ትምህርትም ዜሮ ናት። አትሊስት አልጋ እንኳን አታነጥፍም የደላት እንዴ። ከዛ አልጋ አታነጥፍም። ጭራሽ ደግሞ ከ4 ወንድ ጋር የፍቅር ግንኙነት አላት። እቺ ያው ምን ትደረጋለች ግን ሳይካትሪስት እኔ ሳይካትሪስት ምንም አይደለም። ሳይካትሪስት ፈልገን የሶለት ታምል እቺ ኮመን በቃ እቺ ነው ምንድነው ሻማ ምናምን የለባትም። ትመለሷት መቀጥቀጥ ነው ያለባት። መቀጥቀጥ አይደለም እኔ የሆነ ትዕግስት አይኖረኝም። ቀጥቀጣት ነበር በደምብ። አይ መቀጥቀጥ ሳይሆን ቀጥታውን ትምህርት ሊዘጋ ነው። ሰኔ ልክ ትምህርት እንደተዘጋ በማግስቱ ጓዟን ጠቅላላችሁ ገጠር ከተማ ሰባ መታሻሽል ከሆነች ዲዲ አይደለም ትከቸተለች 3 ወር ክረምት ላስት ይርስ ታመጫት መጨረሻ ጸባይሽ ማታስተካኪ ከሆነ በትምህርትሽ ማበረቺ ከሆነ የጀመርሽው ነገር ማታቆሚ ከሆነ ትምህርትሽ
ታቆሚያለሽ። የመጨረሻ ብለው ይዟት ምጡ ያለች አሁን እንዴ ነው መሰለሽ ፊል ፕሬሸር አለ እኮ ጓደኞቿ እንደዛ አይነት ከሆኑ እሷም ላይ ይሆናል ገብቶ ሆኖ እሷስ ጓደኞቿን እንደቀየረሽ ቢሆን እሷም ትችላለች እንደዚህ የምትሆነ ግን ትምህርት ቤትም ቀይራችሁ ደግሞ ሞክሯት እኮ ኢማን ገርሽ መጀመሪያው ውሳኔ ግን ወደ ቅጥር ትግባችልሽ ገብቶሻል። ከዛ በኋላ ነው አመጣው ላስት ከዚህ በኋላ የመጨረሻሽ ነው ብሎ ካመጣት በኋላ ሌላ ትምህርት ቤት ከተዋት። ከዛ ደግሞ እነሱ ምን አለ መሰለሽ ባላቸው ጊዜ ቀዳሚ ወደ መመጡበት ሰዓት በደንብ ለልጅቷ በደንብ መናገር ማለት ገና ለገና የሰው ልጅ ስለሆነች እንዳይሰማት ብሎ ማድበስበስም ነው ለዚህ ያደረጋል። ልጅቷ መምታትም ግን አስፈላጊ ነው። ምታት በደንብ እና ደግሞ እኛ ያደግንበት እኛ ስናድግ እንኳን እንደዚህ ሆነን አይደለም ያደግነው። ስለዚህ አልጋሽን ማንጠፍ አለብሽ፣ የአቅምሽን ስራ መስራት አለብሽ፣ በትምህርትሽ ጎበዝ መሆን አለብሽ። ያለበለዚያ እንደዚህ ብላችኋት ማትስተካከል ከሆነ እቺ ነገር ብዙ ጦስ ነው የምታመጣባችሁ። መልሷት ወደ ሀገሯ ሌላ የራቦ የጠማው ትምህርት የሚፈልግ አምጡ። ግን እናንተ እግዚአብሔር ይስጣችሁ። እናትሽ በጣም የምትመሰገን የምትበረታታ ናት። እናንተም ሀሳብ አስተያየቶቻችሁን ኮሜንት ሴክሽን ላይ ሰብስክራይብ አድርጉ። ዛሬው ታሪክ አንድ ነው እና ሰብስክራይብ እያደረጋችሁ ፕሊዝ ሰብስክራይብ ታሪካችሁን ደግሞ ኢንስታግራም ላይ ላኩልን። ስለ ልጅቷ ምን ታስባላችሁ? አካውንታችንን ቆይ እስቲ ስለ አካውንታችን እናውራ። ኢንስታግራም አካውንታችንን ከቪዲዮ ላይ እናስቀምጥላችኋለን። እንትን ነው ይመስላችሁ ዲም ላይት ከላይ ማይነካ ምናምን አይመስላችሁ። ከላይ ተቀምጣ እንትን ታሪካችሁን ያስተምራል የምትሉትም ያለፋችሁበትን እኛ ፕራይቬሲያችሁን ስለምንጠብቅ ማንነታችሁ ስለማይገለጽ ትምህርት ይሆናል የምትሉትን ታሪክ ካላችሁ ለምክር ብቻ ሳይሆን ይሄ ታሪክ ሴቶችን ያስተምራል። ስፔሻሊ ደግሞ ሴት ልጅ እናበረታታለን። በጣም ወጣቶችን እና እናቶችን ባለትዳሮችን ፌሚኒስት አይደለም ሶሪ እንሆናለን ጆርዲ አይደለንም እንትናችሁን አይተን እንሆናለን ላኩልን። ፌሚኒስት አይደለም ፌሚኒስት ይሰመርበት። ለምን ፌሚኒስትነት ታሪክ አይደል? አረ ማለት የዘመኑ ፌሚኒስት ነው እኔ አያስማማኝም። ፌሚኒስት ማለት እንትኑ ነው ይመስለኛል ቦታው ለሴት ልጅ መቆም እኮ ነው። ኖ እኮ አልኩሽ እኮ እኔ አሁን ፌሚኒዝም ሲባል ለሴት ልጅ መቆም ነው። ግን አሁን አስተውት ሌላ እንትን ውስጥ ገብተዋል። ምን ተቀደም ነገርሻለሁ ብዙ እንዳባረረኝ እንዴት ፌሚኒስት ነው? ከዛ ጊዜ ጀምሮ ነው ፌሚኒስት ሆናለ። ሲጀምር እብድም አይደለም። በታይ ታክሲ እንትን ቆሜ ነው መንገድ ተዘጋግቷል። መኪና ነው ቆሞ መጣ ያዝ ስማምቡ ሰው ዝም ነው ደግሞ የሚለው እኮ በአሁን ጊዜ ደግሞ ከዛ ሰውዬው ክላክስ አደረገበት። አንቺ እንዴት ነው የሚያስተናግደው? ሲጀመር እንደመንካት የለበትም ፌሚኒስት በዚህ አሁን በዚህ ነው ፌሚኒስት ነኝ በዚህ የዛሬው ቪዲዮአችን ይሄን ይመስል ነበረ። ላይክ ሼር ሰብስክራይብ ማድረጋችሁ ሰብስክራይብ ፕሊዝ እና ቪፒኤን እያበራችሁ ይልን እናስመሰግናለን። እስክንገናኝ ድረስ ደህና ሁኑ። በሌላ ምርጥ ቪዲዮ ባይ